ሰላም ጤና ይስጥልኝ። ውድና የተከበራችሁ የርችቱ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኔ ከፈጣሪ ይመስገን ሁሉ ሰላም ነው። ዛሬ ደግሞ በአዲስ ስራ ይመጥቻላችኋለሁ። እሱ ምንድነው? ፉል አክደር ወይም ባቄላ ይባላል በሀገራችን። የባቄላ እሸት ወጥ አሰራር ነው። እዚህ ጋር የማይሰራ የለም እላችኋለሁ። የባቄላ እሸትም ወጥ ይሰራል። እሱን ነው ማሳያችሁ። እስከ መጨረሻው ድረስ አብራችሁ ይቆዩላለሁ። ትወዱታላችሁ። እንዲሁም በጣም ቆንጆና ጣዕም ያለው ነው። አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኖ እላለሁኝ። ይህን የመሰለ የባቄላ እሸት ወጥ አብረን እንሰራለን። አሁን ወደ አሰራሩ ነው የምንሄደው። እዚህ ጋር ይህንን ለመስራት የሚያስፈልጉኝ በዚህ መልኩ ነው። እዚህ ጋር እንደምታዩ ሱፐር ማርኬት ተገዝቶ ነው። ባቄላ እሸት ነው የሀገራችን። የሚያስፈልጉኝ ቅመሞች በዚህ መልኩ አዘጋጅቻለሁኝ። ኩዙበራና የአንስላል ቅጠል፣ እዚህ ጋር ደግሞ ቁንዶ በርበሬ የተፈጨ ከሙን እና የተፈጨ ድንብላልና እዚህ ጋር ደግሞ ሁለት ሽንኩርት፣ ነጭ ሽንኩርት እነዚህን አዘጋጅቻለሁ ማለት ነው። እነዚህን በማዘጋጀት ነው የምሰራው። እዚህ ጋር ደግሞ የስጋ መረቅ አለኝ። የስጋ መረቅ ያስፈልገናል። ቆንጆ የሆነ የስጋ መረቅ አለኝ ማለት ነው። ከዛ ወደምሰራበት ድስት የሚበቃኝን ያህል ዘይት በዚህ መልኩ እጨምራለሁኝ። ሽንኩርቴንም ከትፌ አዘጋጅቼ በዚህ መልኩ እንደዚህ ከዘይቴ ሞቅ ሲል ሽንኩርቴን ጨምሬ አቁላለዋለሁ ማለት ነው። ሽንኩርቱን እንደዚህ ቆንጆ አድርጌ በደንብ አድርጌ ቡኒ እስኪሆን ድረስ አቁላለዋለሁኝ። ከዛ ያዘጋጀሁትን ነጭ ሽንኩርት እጨምራለሁ። በደንብ ነጭ ሽንኩርቱን ከጨመርኩት በኋላ ጥብስ እናደርገዋለን እንደዚህ ቡኒ እስኪሆን ድረስ ማለት ነው። እንደምታዩት ሽንኩርት የቡኒ ከሆነ በኋላ ያዘጋጀኋቸውን ቅመሞች በዚህ መልኩ እጨምራለሁኝ። ሽንኩርቴ በዚህ መልኩ ቡኒ ከሆነልኝ በኋላ ያዘጋጀሁትን ባቄላው የሚገርማችሁ ነገር ከላይ ስታዩት እሸት ይመስላል። ውስጥ ስንከፍተው ግን ያው ፍሬዘር ስለነበረ ማለት ነው፣ በረዶ ቤት ስለነበረ እንደዚህ ነጭ መስሎ ይታያቸዋል እንጂ እሸት ነው። ነጭ የሆነው በረዶ ቤት ስለነበረ ነው እላችኋለሁ። ከዛ ባቄላዬን በዚህ መልኩ ጨምርና የሚበቃኝን ያህል እንደዚህ ሽንኩርቱ ጋር በደንብ ጥብስ አደርገዋለሁኝ። ከዛ ማጂ ያዘጋጀሁትን መረቃ ማጂ እጨምራለሁ ማለት ነው። ከጨመርኩ በኋላ መረቄን ጨምሬ በዚህ መልኩ ብስል ይላል። የስጋ መረቅ ነው የጨመርኩበት። ውሃ አንጨምርም፣ የስጋ መረቅ ነው የምንጨምረው ማለት ነው። ከዛ ትንሽዬ ጨው ጨምሬያለሁ ማለት ነው። ቃሪያ ከላይ እንደዚህ ጣል እናደርግበታለን ጥሩ የሆነ ቃና እንዲኖረው። እዚህ ጋር ደግሞ እንደምታዩት ኩዙበራ ወይ የድንብላል ቅጠልና ይሄኛው የአንስላል ቅጠል ነው። ሸበት ይሉታል በዚህ ሀገር፣ በሀገራችን ግን የአንስላል ቅጠል ነው። እሱ ግዴታ ያስፈልገናል። መጨረሻ ባቄላችን በስሎ ከጨረሰ በኋላ ይህንን እንጨምረዋለን ማለት ነው። ይህን የምንጨምረው መጨረሻ ከበሰለ ከደረሰልን በኋላ ነው ማለት ነው። አሁን ኦልሬዲ ጨርሰናል፣ በስሏል። ትንሽ በቃ እንትን ካለ እናጠፋዋለን ማለት ነው። እንግዲህ ባቄላ ወጤ ይህን መስሎ ደርሶልኛል ማለት ነው። በዚህ መልኩ ቆንጆ ሆኖ ደርሷል። በጣም ቆንጆ ነው። በእርጎ ነው የሚበላው። እርጎ በጎኑ እናደርጋለን። ሩዝ በቂጣም የፈለገ በቂጣም ይበላል።
በሩዝ የሚበላን አብዛኛው አረቦቹ በሩዝ ነው የሚበሉት። ከጎኑ ዘባዴ ያደርጉና በሩዝ ይበላል ማለት ነው። ተመልካቾች በዚህ መልኩ የባቄላ ወጤን ሰርቼ ጨርሻለሁኝ። እንግዲህ ባቄላ እሸት ወጥ ይሆናል ወይ ትሉ ይሆናል ሁላችሁ አንዳንዶቻችሁ ትሉ ይሆናል። እንግዲህ በዚህ ሀገር ወጥ የማይሆን ነገር የለም። እዚህ ጋር ደግሞ እርጎ አለኝ። እርጎዬን በጎን አዘጋጃለሁ። ሩዜንም እንደዚሁ በጎን አዘጋጃለሁኝ። ወጤንም ጨልፌ አዘጋጅቻለሁኝ። በዚህ መልኩ ነው እንግዲህ የሚበላው። ይሄን የሚመስል ወጥ ሰርቼላችኋለሁኝ። ትወዱታላችሁ፣ ሰርታችሁ ቅመሱ ትላለሁኝ። በድጋሚ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዲሁም ከወደዳችሁት ሼር በማድረግ ላይክ በማድረግ አበረታቱኝ እላለሁኝ።